ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይህንን ውሳኔ ላሳውቃችሁ ነው ወደ እናንተ የመጣሁት። ጉድ ነው በቃ። እንደውም ከሁሉም ማለት ነው ይሻላል። በጣም ነው የሚሻለው። አሪፍ ውሳኔ ነው የወሰንከው ማለት ነው ብርሽ። ከጭቅጭቅ ኑሮ እንግዲህ ይሻላል። ጋችን ብትመርጥ እችኛዋ ሄርሜላን ብትመርጣት ሩታን ብትመርጣት ደግሞ ሄርሜላ እየተጨቃጨቁ ያው ህይወትህን ሰላም አይሰጡትምና አሪፍ ውሳኔ ወስነሃል ነው ምለው፣ እንደኔ ማለት ነው። ሰላማችሁ በያላችሁበት ሰዓት አቆጣጠር ብዝት ይበልላችሁ እያልኩኝ የኔ ዩቱብ ቻናል ተከታታዮች በሙሉ እስካሁን ሰብ ላይክ በማድረግ አይዞሽ በርቺ ለምትሉኝ ሁሉ አመሰግናለሁ። ወደፊትም አብራችሁን እንደምትቀጥሉ ተስፋ አደርጋለሁ ማለት ነው። እንደተለመደው ሰብ ላይክ በማድረግ አበረታቱኝ እላችኋለሁ። ዛሬ እንግዲህ አብርሃም በቃ ከሁለታችሁም ህይወት ወጥቻለሁ፣ በአዲስ ተስፋ፣ በአዲስ ህይወት፣ በአዲስ ላይፍ መምጣት እፈልጋለሁ። ስለዚህ ሩታም ህይወቱን ሄርሜላ ከህይወቴ ውጦልኝ በሚል ቪዲዮ መጥቷል ማለት ነው። ሁላችሁም አይታችሁት ይሆናል። እኔ ሳይው በጣም ደንግጫለሁ። እኔ ሄርሜላን ይቅርታ እንደዚህ እያዛገኝ እንቅልፌን ትቼ ነው የምሰራው። እናንተ ግን ሰብስክራይብ እና ላይክ ለማድረግ ማለት ነው ትንጠባረራላችሁ። እንደውም ሰሞኑን ጭራሽ እይታ የለውም ቻናሌ። ምን ሆኖ ነው የተመታው ቻናል ያላቀም ቪዲዮዎች ስለማጠፋ ይሁን ብቻ አላቀምና እባካችሁ ሼር ላይክ እያደረጋችሁ እሺ። እና እኔ እንደዚህ እያዛገኝ የምሰራው ለማን ስል ነው? ለእናንተም ስል ለራሴ ለቻናሌም ስል ነው። እና ቪዲዮ በሰዓቱ አመጣላችኋለሁ። አንተ ግን ስታዩት ላይክ እያደረጋችሁ ለፉ ማለት ነው። እና አሪፍ ውሳኔ ወስኗል ብያለሁ። እናንተስ ምን ትላላችሁ? አስተያየታችሁን ኮሜንት ላይ። የወሰነው ውሳኔ አሪፍ ነው፣ ለሁላቸውም ሰላም የሚሰጥ ውሳኔ ነው። እሱም የራሱን ህይወት ከኖረ ሄርሜላም ሲሆን ሩታ ህይወታቸውን የሚኖሩበት አጋጣሚ ይፈጠራል ማለት ነው። እና እንግዲህ እየተከራከሩ የነበረው ምንድን ነው? ይህን ውሳኔ የወሰንከው እኛ ስላካለብነህ ስላቻኮልነህ ወስን ስላልነህ ነው? ድንገት ተነስተህ የወሰንከው ውሳኔ ነው ወይስ ከበፊት ያሰብከው ነበረ? እያሉ እነ ሩታ እየጠየቀችው ነበረ ማለት ነው። በኋላ የምትጸጸትበት ህይወት ውስጥ እንዳትገባ ያኔ እኮ ባላልኩኝ የዛኔ ምን ነው እንደዚህ ባላልኩ ብለህ ተጸጸት ውስጥ የምትገባበት ነገር እንዳትገባ በችኮላ እያለ ዴቭም እየመከረው እየተቆጣው ነበር። እሱ ግን እኔ ላስብበት ብያቸዋለሁ። በጣም አስቤበት የተናገርኩት እየወሰንኩት ውሳኔ ነው። በቃ አዲስ ላይፍ ነው መኖር ያለብኝ ብሎ ቁጭ አለ ማለት ነው። በጣም ነው የሚገርመው ከምር በእውነት ይከብዳል ማለት ነው። እንግዲህ ሩታ ብትሆን ሄርሜላ ያው መጎዳታቸው አይቀርም። በተለይ ሄርሜላ ለሱ ብዙ ነገር ያደረገች ብዙ ነገሯን ያጣች በጣም ብዙ ማለት ነው። በሱ የተሰደበች የተረገጠች ሴት ናትና ለእሷ ምላሿ ይሄ አልነበረም። ቢያንስ እንኳ ማለት ነው በአንዴ እንደዚህ ሳይሆን ቀስ ቀስ እያለ ነገሮችን እያስረዳት ቢሆን ትናንትና እንደሰራሁላችሁ ቪዲዮ ምንድነው እያደረገ የነበረው? በአንዴ ስልኳንም አለማንሳት ቴክስትም አለማድረግ፣ በቃ ዝም ብሎ በአንዴ እንደዚሁ አቋርጫለሁኝ የሚባል ነገር አለ እንደ ቀላል ነገር ማለት ነው። በነገራችን ላይ ወንዶች ብዙ ስለማያፈቅሩ የሚገብደው ለኛ ለሴቶች ነው። እነሱ ፍቅር አያውቁም። ሴት ልጅ ደግሞ ካፈቀረች ነው፣ ልቧም አንድ ነው። እና በዚህ ሁኔታ ላይ በአንዴ ለሷ ዱብዳ ነው የሚሆንባት። ቀስ እያረገ እንኳ ቢርቃት መቼስ በአንዴ ምን አጥፍቼብህ ምን አድርጌ ነው እያለች እየጠየቀችው ነበረ። እና 2 ቀን ጠብቁ ብላችሁኛል። 2 ቀን ልሰብበት ብያችሁ ለምን ጠራችሁ ይሆን ነበር የተቆጣው። ዛሬ ግን ሌላ ሴት ይዞ መጣላችሁ።
አይገርም? ሆ በእርግጥ እነሱ ተስማምተው እንዲኖሩ አድርጓል። አሁን እነሱ አይጣሉም። በቃ ለራሳቸው ሲሉ ተስማምተውና በድጋሚ ይቅርታ እንቅልፍ የምትወይ ነው። ተዋደውና ተፈቅረው ይኖራሉ ማለት ነው። እና ግን እሱ ይህን ውሳኔ የወሰነው እውነት አልመሰለኝም። እኔ እነሱ ከሱ እንዲርቁት ለጊዜው ሰላሙን እንዳገኝ ነገሮችን አጣርቶ እስኪደርስበት ይመስለኛል እንጂ ከሄርሜላ ጋራ የሚለያይ አይመስለኝም ዛሬም ማለት ነው። ከሩታ ጋር ያለውን ነገር ድሮም ስለጨረሰ እኔ እሷ ጋር ይሆናል ብዬ ምችም አላስብም። ነገር ግን ከሄርሜላ ጋር አዲስ የጀመረው ህይወት ስለሆነ ነገሮች ከተረጋጉ በኋላ እሱ ወደ ሄርሜላ ይመለሳል ብዬ አስባለሁኝ እንጂ እንደዚህ ቶሎ ሮጦ አዲስ ህይወት ላይ ዘው አይልም። ያኔ እነሱ ሰላም እንዲሰጡት ያመጣው ትርክት ነው ብዬ ነው የማስበው ማለት ነው። እና ሩታ እንደሰማችኋት እኔ ወዴን እያመዘነ ነው ብዬ የማስበው እቃህን አውጣ ብዬ ስናገረው ያለውን እቃ አላወጣም። ዴቭም ተናግሮታል። እኔም ስናገር ቪዲዮ ላይ ሰምቷል። ዝም አለ። ያ ማለት ከእኔ የሆነ ነገር አለው የሆነ የሚፈልገኝ አይነት ነገር ነውና አንቺ ከህይወታችን ውጭ እያለች ነበረ ስትከራከር የነበረው ማለት ነው። እና ቦዜ ደግሞ አንቺን ማን ከህይወታስ ውጭ ያደረገሽ? እሱ እኮ የተናገረው ሁላችሁንም አልፈልግም ነው ያለው። አንቺ ምን ቤት ነሽ እያለች እየተጨቃጨቁ ነበረ። ነገር ግን ቦዜ ያለችው ትክክል ነው። ያው እሱ ያለውን ነው። አሁን ከሁሉም መራቁ ለሱ ሰላም እንደሚሰማው እርግጠኛ ነኝ። ለጊዜውም ቢሆን ማለት ነው። ከጊዜ በኋላ ግን ከሄርሜላ ጋር እንደምናይህ እርግጠኛ ነን። አንተም ደግሞ የሚመችህና ደስተኛ የሚያደርግህ ህይወት የሄርሜላ ህይወት እንደሆነ ጠንቅቀህ ታውቃለህ ማለት ነው። በነገራችን ላይ ሄርሜላ እርጉዝ ናት የተባለው እየተገባ የኔም ጥያቄ ነው የሌሎችም ጥያቄ ነው ማለት ነው። እርጉዝ ነኝ ብላለች እና እርግዝናዋ ሴት ሄደ አሁን ላይ ሲለያት ለምን ልጅህን ትቀበላለህ ታሳድጋለህ? እንደዚህ አይነት ነገሮችን አላመጣችም ወይስ እንደዚሁ ድራማ ሲሰሩብን የነበረው አላረገዘችም ነበረ በሰዓቱ ወይስ ደግሞ አርግዛ የተፈጠረ ነገር አለ? ብቻ እኔ እዚህ ላይ ምንም አልገባኝም። ብዙዎችም እየጠየቁ ነው ማለት ነው። የኔ ጥያቄ ብቻ አይደለም። የምታውቁ ካላችሁ ደግሞ ኮሜንት ላይ እስኪ አሳውቁኝ። ያኔ ድራማ ነበር እርግዝናው ደግሞ ድራማ እስካልሆነ እስካሁን ለምን አልገፋም? አሁንስ ለምን ጥያቄ ቀለበት አድርገህልኝ እኔ አብረን እንኖራለን ብለኸኝ በምትል ሰዓት የልጅ እናት ለሆነ አርግዤ ለምን አላለችም? ይህ ሌላኛው ጥያቄ ነው እና እስኪ እየገባችሁና ያወቃችሁ መልሱልኝ ማለት ነው። በመቀጠል ቦዜ እስካሁን ድረስ እየተከራከረች የነበረው እሱን እያሳመነች የነበረው ለሄርሜላ ነበረ። ለሄርሜላ በምትናገርና በምታግባባ ሰዓት ግን ሩታ ጠምዳት ይሄው ትናንትናም ጠርታ ለራሷ ዛሬም ደግሞ በአክስቷ አስጠርታ ከህይወታቸው ለምንድን ነው የማትወጪው? አንቺ ምን ቤት ነሽ? ለምንድን ነው ሩታን በዚህ መልኩ የጠመርሻት? እያለ አክስቷንም እየተናገረቻት ነበረ ማለት ነው። በነገራችን ላይ ቦዜ መጥመድ ሳይሆን እዚህ ጋር መጥመድ ሳይሆን የያዘችው እውነታውን የተናገረችው ታሞ ሳለ ማን ከሷ ጎን ሆኖ ለሱ ሲጨነቅ እንደነበረ ጠንቅቃ የምታውቀው ቡዜ ናት ማለት ነው። ቡዜ ነው ቡዜ የምትባለው። ስለዚህ ለሱ ህይወት ለሱ በሰላም መኖር የሚያጓጓት እና የምታስብለት ሄርሜላ እንደሆነች ስላወቀች ነው። እሷ አሁንም ሽንጧን ገትራ የምትከራከረው ከሄርሜላ ጎኑና ማለት ነው። ሩታ አንድና ደራ እልህ እንጂ ፍቅር እንደሌላት ድሮን የተረዳችው ማለት ነው። ስለዚህ አሁንም ለሄርሜላ ነው የቆመችው፣ ሄርሜላ ጋራ ነው ያለችው። አሁንም ድጋሚም
ሞትኩኝ። ያስታርቋቸዋል ብዬ ተስፋ አደርጋለሁ። በእርግጠኝነት ያስታርቋቸውና አብሮ ይኖራሉ ከሄርሜ ጋር ማለት ነው። ሄርሜ እኮ አንቺ መተው እንዴት እንዳቃተሽ አላቅም እንጂ እንደ ሄርሜላ ያለ ሴት እኮ ወንዱ ተንበርክኮ ነው የሚያገኘው። እንደገና እንደሱ አይነትም ሴት ሊገኝ አይችልም። ሰውን አክባሪ እንዲ ድሮ ትዳር በቃ ትዳሯን እና የራሴ ያለችውን ሰው ዝቅ ብላ አክብራ እንኳን ለባሌ ለምትለው ሰው ለባል ዘመድ እንኳን ያላት ሪስፔክት አይታችሁታል። በቃ የድሮ እናቶች አሁን ባላቸውን አክብረው ግራ ጥበው ዝቅ ብለው ሲናገሯቸው ባልሰማ ባሎቻቸውን አክብረው ስለሚኖሩ ነው እኮ የኛ እናቶች የኛ አባትና እናቶች ረዝም እድሜ ረዝም የትዳር ጊዜ ብዙ ልጆቹን ያፈሩት እንደዚህ እንደ ሄርሜላ በመቻልና በመቻቻል በትዕግስት ነው። ትዳር ላይ አንዱ ውሃ አንዱ እሳት ካልሆነ በቀር ሁለቱም አንድ አይነት ጸባይ ካላቸው መኖር አይቻልም። ስለዚህ የሄርሜላ አይነት ሴት ተፈላጊ ነው። ሄርሚዬ ዝም ብለሽ ነው እንጂ ከዚህ አበጋዝ ጋር የምትጨነቂው ማለት ነው። አንቺ ከሱ ለፈ ብትይ አሁን ብዙ የሚፈልግሽ ብዙ ለኔ የኔ መሆን አለባት የሚል ወንድ በጣም ብዙ ወንዶች በዙሪያሽ አሉ። በእርግጠኝነት እናገራለሁ አሉ እንጂ የምታውቂያቸውም ማለት ነው። ነገር ግን እዚህ ሰው ያጣበቀሽ ምንድን ነው? ወደ ራስሽ ተመልሰሽ የራስሽን ህይወት ብትኖሪ አንቺ እኮ የሴቶች በላይ ነሽ፣ ንግስት። ባልሽንም ንጉስ አድርገሽ ማስቀመጥ የምትችይ መልካም ሴት ነሽ እና በዚህ ልክ ማውረድም ከዚህ በኋላ መጎዳትም የለብሽም ባይ ነኝ። ምክንያቱም አየሹ ተጎድተሽም የተጎዳሽለት ሰው አንቺ ዛሬ ስታለቅሽ ዙሮ አላየሽም። አንቺ ይዛኔ እሱ በተጣለ ሰዓት እሱ የራስ ጉዳይ በተባለ ሰዓት እኔ ያለሁ ብለሽ ሶፍት ሰተሽው አንቺ ማብረሻው አልቀሰሽ ያዝናናሽው ሰው ዛሬ አንቺ ስትወድቂ ዙሮ አላየሽም። አየሽ፣ የዋህነት ይጎዳል። በራሴም ስላየሁት በብዙ ነገር ስለተጎዳው ማለት ነው። ሳም የዋህነት አንቺን እየጎዳሽ ነው የሚሄደው። ያኛው ሰውዬ ወይም የአንቺ መጎዳት ላይ አይገባውም ወይም ምስጋና የለውም። አንቺ ግን በማለት ትጎጃለሽ ማለት ነው። ስለዚህ የኔ እህት ከራስ በላይ ንፋስ፣ ራስሽን ጠብቂ፣ ራስሽን ሁኚ። አንቺ ውድ ሁኚ እንጂ ፈላጊሽ ብዙ ነው ልሻለሁኝ ሄርሚዬ። በተረፈ ሁላችሁንም ወዳችኋለሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ።